የቴዲ አፍሮን ኢቶሪካ አልበም ለመስማት ዝግጁ ናችሁ? የኢትዮጵያ የሙዚቃ ንጉስ ቴዲ አፍሮ አዲስ አልበሙን ሊያበረክት መሆኑ ተሰምቷል። የቴዲ አፍሮ አድናቂዎች የታላችሁ እስኪ አለን በሉ። በመላው ዓለም የሚገኙ የኢትዮጵያ ሙዚቃ አፍቃሪዎች በጉጉት ሲጠብቁት የነበረው የምስራች ይፋ ሆኗል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን የሙዚቃ አልበም ስራ አጠናቆ ለህዝብ ለማቅረብ ዝግጅት ማጠናቀቁን ታውቋል። ኢቶሪካ የሚል ስያሜ የተሰጠው ይህ አዲስ አልበም ከዚህ ቀደም ካቀረባቸው ስራዎች በተለየ እጅግ ረቂቅና ጥልቅ የሆኑ ዜማና የቃላት ድርሰቶች የያዘ መሆኑም ተገልጿል። እንደ መረጃዎች ጥቆማ ከሆነ አዲሱ አልበም በዘንድሮው የዳግማ ትንሣኤ በዓል ለሙዚቃ አፍቃሪያን ይቀርባል ተብሎም ይጠበቃል። ይህ ዜና በተለይ ለቴዲ አፍሮ አድናቂዎች ትልቅ ስጦታ እንደሚሆንም ይጠበቃል። በአልበም ውስጥ ምን አይነት መልእክቶች እንዲካተቱስ ትጠብቃላችሁ? እስኪ ሐሳባችሁን በኮሜንት ላይ አሳውቁኝ።